ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ በመላው ማህበራዊ ሚዲያ ሰበር ዜና እየተባለ ሲዘዋወር የሰነበተውንና የብዙዎችን ትኩረት የሳበውን የቴሌዋ ዋና ኃላፊ ፍሬህይወት ሽምግልና ተልኮባታል የሚለውን ወሬ ይዘን ቀርበናል። ለመሆኑ ይህ ነገር እውነት ነው ወይስ እንደተለመደው የቲክቶክና የፌስቡክ ተረታ ተረት? ዛሬ እያንዳንዱን ነጥብ በትንታኔ እንመለከታለን። ፍሬህይወት ታምሩ በኢትዮጵያ ቴሌኮም ዋና ስራ አስፈጻሚ ሆና ከተሾመች ጀምሮ በጠንካራ አመራሯና ድርጅቱን ወደ አዲስ ምዕራፍ በማሸጋገሯ ትታወቃለች። ነገር ግን የህዝብ ሰው መሆን መዘዙ ብዙ ነውና የግል ህይወቷ በተለይም የፍቅርና የትዳር ጉዳይ ሁልጊዜም በአድናቂዎቿና በተመልካች ዘንድ አነጋጋሪ ሆኖ ቆይቷል። አሁን ደግሞ ሽምግልና ተላከባት የሚለው ወሬ ሰደድ እሳት ሆኖ ተለኩሷል። በኢትዮጵያ ባህል ሽምግልና ማለት የአንድን ወንድ የትዳር ጥያቄ ለሴቷ ቤተሰቦች በታላላቅ ሰዎች አማካኝነት ማቅረብ ነው። ታዲያ ይህ ጥያቄ ለፍሬህይወት የቀረበው በማን ነው የሚለው ነው ትልቁ ጥያቄ። አንዳንድ ምንጮች እንደሚሉት ከሆነ ጥያቄው የመጣው ከከፍተኛ የንግድ ማህበረሰብ አባላት ነው ሲሉ፣ ሌሎች ደግሞ በውጭ ሀገር ከሚኖር ትልቅ ባለሀብት ነው ይላሉ። እዚህ ጋር አንድ ልብ ሊባል የሚገባው ነገር ቢኖር እንዲህ አይነት ወሬዎች ለምን አሁን ተናፈሱ የሚለው ነው። ኢትዮ ቴሌኮም ከፍተኛ ትርፍ እያስመዘገበ ባለበትና አዳዲስ የዲጂታል ለውጦች እየመጡ ባሉበት ወቅት የዋና ስራ አስፈጻሚዋን ስም ከእንዲህ አይነት ማህበራዊ ጉዳዮች ጋር ማያያዝ ትኩረትን ወደ ሌላ አቅጣጫ ማዞር ይሆን ወይስ በእውነትም ፍሬህይወት ለትዳር ዝግጁ ሆና የቤተሰብ ሽማግሌዎችን እየተቀበለች ነው? በባህላችን ሽምግልና ሲላክ አይሆንም ተብሎ በቀላሉ አይመለስም። ረጅም ሂደትና ውይይት ይደረግበታል። ፍሬህይወት ደግሞ በውሳኔ ሰጪነቷ የምትታወቅ ሴት በመሆኗ ይህ ጉዳይ በቤተሰቦቿ ብቻ ሳይሆን በእሷም ፍላጎት ላይ የተመሰረተ እንደሚሆን ግልጽ ነው። አንዳንዶች ይህንን ወሬ የቴሌ ኔትወርክ እንደማይቆራረጠው ሁሉ የፍሬህይወትም የትዳር ህይወት መስመር ሊይዝ ነው እያሉ በቀልድ እያጀቡት ይገኛሉ። ነገር ግን እንደ ትንታኔያችን ከሆነ ይህ ዜና ምንም እንኳን በይፋ ባይረጋገጥም በህዝቡ ዘንድ ያሳደረው ስሜት ፍሬህይወት ያላትን ተቀባይነትና ተወዳጅነት ያሳያል። ህዝቡ ስለ ስራዋ ብቻ ሳይሆን ስለ ደስታዋም ይጨነቃል። ፍሬህይወት በቢሮዋ ውስጥ ሴክተር ስታስተካክል እንደምትውለው ሁሉ አሁን ደግሞ የራሷን ሴክተር ልታደራጅ ነው የሚለው ወሬ ትልቅ ትኩረት ሰጥተነው የምንከታተለው ጉዳይ ይሆናል። በነገራችን ላይ ሽምግልናው ለትዳር ብቻ ላይሆንም ይችላል። በኢትዮጵያ ባህል ለትልቅ እርቅ ወይም ደግሞ ለንግድ ሽርክናም ሽማግሌ ሊላክ ይችላል። ሆኖም ግን አብዛኛው ህዝብ የጠበቀው የሰርግ ወሬ በመሆኑ ሽምግልናውን ከትዳር ጋር አያይዞታል። እስኪ እናንተስ ምን ትላላችሁ? ይህ የሽምግልና ወሬ እውነት ሊሆን ይችላል ወይስ የሰሞኑን የኔትወርክ መቆራረጥ ለመርሳት የተፈጠረ ወሬ? ሐሳባችሁን በኮሜንት ስር አስፍሩልን። ዛሬ የነበረን ትንታኔ ይህን ይመስላል። ሰላም ቆዩ።